በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት የሆኑ ይህቺን የመሰለች ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ ጌታ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩኝ እኔ ምንም አልመሰለኝም። ደግሞ ምን ወንዶች እናንተ ማን ተናገራችሁ? ሴቶቹን የተናገርኩት እሱን ተናግሬም አይደለም። እኛ ራሳችን እንደውሎ ፈረስ ራሳችንን አሳምረን መኪና አልኖረን እድላችንን እያማረርን የነበረውና ምን ይሻላችኋል ወንዶች? ወገባችሁ የምትይዙ ወንዶች ኦሆ ተቸገርን እኮ ትርጉም በስለሽ ምንድን ነው ይሻላችሁ ነገር በደላላ ተሳደቡ ነው የሚሉት። እኔ ራሴ እንደተናገርኩት እና የምትሳደቡ ደግሞ ኮሜንት ላይ ማለት ነው እንትና መኪና አይደለ ማለት ነው ለምን ተናገርሽ? ወይ ጉድ። ሃይ ገርዳሚዎች ደህና ናችሁ ወይ? ከሐዋሳ ከግራጁዌሽን ስንመለስ ምን ልላችሁ ፈልጋለሁ መሰላችሁ? ቆንጆ ነኝ ማለት ትችላላችሁ። እኔ ደግሞ ራሴን በጣም ቆንጆ ነኝ። እንደኔ ቆንጆ ማንንም የለም። በጣም ቆንጆ ነኝ። እንኳን ዝናብ አይደለም ፀሐይ ሊነካኝ የሚገባ ሰው አይደለም። ባይደይ ራሳችሁን እንደዛ ማለት ትችላላችሁ። መብታችሁ ነው። ለምን ቆንጆ አለች ራሱ? ኧረ በስመ አብ ቆንጆ ነኝ። በጣም ቆንጆ የራሴ ስራ አለ ማስተርስ ያለኝ። ያላችሁ ነገር አድንቁ፣ ውደዱ። ያላችሁ ነገር አፕሪሺየት አድርጉ። ሰው ሀብታም ኢትዮጵያ ውስጥ ሀብታም ሆኖ ራሱ ሀብታም ነኝ ማለት አይችልም። ኢትዮጵያ ውስጥ ላይክ ብራግ ያደርጋል ስለሚባል ማለት ነው። ድክርት ብሎ ሰው ሰላም አይልም እንዳይባል ሰው ሰላም ብሎ የሚገባ የሚወጣ ያችን ክሊማንጃሮ ደግሞ ማለት ክሊማንጃሮ ፊት እንትን በሏት። ከሀገርሽ ተሰደሽ ኖርሽ ቆየሽ፣ በቃሽ ተመለሽ እኔ ቁምቡርስ በሏት። ቆንጆ ብላ ታርጋ ብሬኖች ታደርጋና ቆንጆ እንደው ሁሉም ያውቃሉ። ቤት አይደለም ያደኩበት ሀገርም ያውቃሉ። ሰፈሩ ሁሉ ያውቃሉ። ቆንጆ ነኝ። እናንተ ቆንጆ ናችሁ ከፈለጋችሁ፣ ካልፈለጋችሁ ገርዳሚ ናችሁ። መምረጥ መብታችሁ ወይ መለከቷት ታናሽ እህቴ መዓዛ ብሩ ትባላለች። መዓዛ ብሩ ይዞ ያላቆም ቤተሰብ አይደለም ወንድሜ አይደለም፣ ግን ድፍረት ምናልባት ተመሳስለንብል ሊሆን ይችላል። እኔም ጋዜጠኛ ነኝ፣ መዓዛ ብሩም ጋዜጠኛ ናት። ምናልባት ተመሳስለንብል ሊሆን ይችላል። ነገር ግን እናንተ እዚህና እዛ እየረገጣችሁ ማለት ነው እኔን ለማናደድ እኔን ለማበሳጨት በዚህኛው አንግል በዛኛው አንግል እያላችሁ this guy guess what ቤተሰብ ሆኖ ነው የመጣው። መስማት የምትፈልጉትን ይቅርታ ሊሰጣችሁ እና ጥሩ ያገኘ ነው። ምን አይነት ስማርት እንደሆንክ ማለት ነው እግዚአብሔርን እና ምን ልፈልጋለሁ መሰለኝ የተናገርከው ነገር ትክክል ባይሆንም እንኳን እናቴን ያስጨነኳት እንደሆነ ይቅርታ እንደጠየቅኩኝ ምናምን ትክክል እንኳን ባይሆን ውሸት እንኳን ቢሆንም በቃ እኔ ፈቅጄልሃለሁ። በቃ ወንድሜ ነህ። በቃ ፈቅጄልሃለሁ እና አትዋሽ። ግን በጣም ስማርት ሰውዬ ነህ። በጣም ጥሩ። ይሄ በጌታ ለሆኑት ነው። ነገር ግን በጌታ ካልሆናችሁ ስክሮል አድርጉ ወይ ደግሞ ጌታን ተቀበሉ። የት ነው ይሄን ጋር የምታደርጉት ጴንጤዎች? ጴንጤ ማህበረሰባት የት ነው የተዝናናችሁ ያላችሁት? የት ነው ይሄን ጋር እያደረጋችሁ ያላችሁት? ማለት ድሮ ቢሆን አይከብደኝም ነበር። ክለብ ሄዳለሁ፣ ፈንድቃ ሄዳለሁ፣ ጃዝ ናይት ሄዳለሁ፣ ፌስቲቫሎች ሄዳለሁ፣ ጣባ ሄዳለሁ። የማልሄድበት ቦታ ጠይቁኝ። ይሄን ጋር ለማድረግ ሶሻላይዝ ለማድረግ ማለት ነው። አሁን ግን ራሴ ሊሚት ስላደረኩኝ የት ነው መሄድ ያለብኝ? እግዚአብሔር ማያከብር ቦታ መገኘት ስለማልፈልግ የት ነው የሚሄደው? ሰርች አለው ቆንጆኝ ያለው የሚሄድበት ቦታ የለም። ቤት የምትቀመጡት ኦፍኮርስ ቸርች ነው። ቸርች ሁላችንም እንሄዳለን። ግን የት ሄዳችሁ ነው? በቀደም በተናገርኩት ነገር በጣም አዝኛለሁ፣ አፍሬያለሁ። ብዙ እህቶቼን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳቸው ብል ደስ ይላቸዋል። ማነው እንደዛ የሚለው? እኔ እንደዛ አይደለም። ይቅርታ አድርጉልኝ ምናምን አይደለም። ኦኬ እና you'll see I'm gonna make it to the top
እያያችሁኝ ዊሼን ማለት ነው ሳሳካው ታያላችሁ። አውሩ በደንብ አውሩ ታያላችሁ። በቅርብ ጊዜ ማን ይቅርታ የሚላችሁ ናት። የሚሳደቡ ሰዎችን ማለት ካሜራ አቁማችሁ አውሩ ብትሏቸው አንድ ቃል ማውራት አይችሉም። አንድ ቃል ሀይ ገርዳሚዎች እንደምን አደራችሁ። ከመውጣቴ በፊት አንድ ነገር ሼር አደርጋችሁ። እኔ አንደርስታንድ ያደረኩት ነገር ሰው ቫይራል መውጣት የሚፈልግ ከሆነ ሊፕሲንክ አታድርጉ። ሊፕሲንክ ብቻ እናንተ ሊፕሲንክ ስለሰራችሁ እኛ ኦልሬዲ ሙዚቃውን እናውቃለን። ፎቶአችሁን እየለጠፋችሁ ሙዚቃ አድርጋችሁ በታትሂዱ። በቃ አውሩ። ካሜራችሁን አስቀምጣችሁ ሰው ይጋራኛል ብላችሁ የምታስቡትን ነገር ሰው አንደርስታንድ ያደርገኛል በዚህ መንገድ ሁሉም ሰው ሼር ያደርጋል ኮመን አንደርስታንዲንግ አለን ከሰው ጋር ብላችሁ የምታስቡትን አይዲያ ይዛችሁኑና ቁጭ ብላችሁ ተለማመዱ። ስክሪፕት ጻፉ እና ምን ትለምዳላችሁ። በዛ አጋጣሚ የሰዎችን አቴንሽን ትወስዳላችሁ። አሁን የኔ ቪዲዮዎች የራሴን ሀሳብ የገለጽኩባቸው ቪዲዮዎች ናቸው በደንብ እየታዩልኝ ያሉት የሚታዩት እናንተ ጋርም እንደዛ ነው የሚሆነው። ያወራችሁባቸው ቪዲዮዎች በደንብ ይታያሉ። ምክንያቱም ሰው መስማት ይፈልጋል። ሰው ኢንፎርሜድ መሆን ይፈልጋል። ቁጭ አድርጋችሁ ካሜራችሁን እንዴት ከአንድ ሀሳብ ወደ አንድ ሀሳብ መዝለል እንደሚቻል እንዴት አንደኛውን ሀሳብ ከሌላኛው ሀሳብ ጋር ኮኔክት ማድረግ እንደምትችሉ እየለመዳችሁ ትመጣላችሁ ማለት ነው። ምን ታደርጋላችሁ? ካሜራችሁን አቁማችሁ አውሩ፣ አስቡ፣ ካማፕ ዊዝ አይዲያ ከኛ ጋር አጋሩ። እኛም ደግሞ መማር ስለምንፈልግ እንደ ሌሎቹም ዜጎች ፖዝ ታደርጉናላችሁ ማለት ነው። ስክሮል ማድረግ አንችልም፣ እናቆማለን። እንደዚህ ቦልዱ ነው ያወሩትን ሰዎች ወይ ደግሞ የተሳሳቱትን ሰዎች ገብታችሁ ኮሜንት ሴክሽን ላይ ወገበጎባቸውን አናታቸውን ትላችኋላችሁ። እንደዛ አታድርጉ። እናንተ ወንድ ናችሁ። ካሜራ የሚሳደቡ ሰዎችን ማለት ካሜራ አቁማችሁ አውሩ ብትሏቸው አንድ ቃል ማውራት አይችሉም። አንድ ቃል ደፋር ሆኑና እኔ አድቫይዝ አደርጋችኋለሁ። እኔ ቫይራል እየወጣው ስለሆነ በዚህ አጋጣሚ እናንተም ተጠቀሙበት ብዬ ነው። አይ ላቭ ዩ ጋይስ። ደህና ዋሉ ገዳሚዎች። ሃይ ዛሬ ሮብ ነው። ሮብን እንዴት እንደምወዳት ለምን እንደምወዳትም ታውቃላችሁ። ዕብራውያን ዛሬ እንሄዳለን። ዕብራውያንን ምንም ነገር አያስቆመኝም። ሴጣን ስትራቴጂ አድርጎ የወጣው እኔን ከቸርች ሊያስቀረኝ ነበረ። ገስዋት ማን ይሰማል? ማንም አይሰማም። ዝንጥ ብዬ እሄዳለሁ። እዛ ቸርች የምታገኙ ሰዎች ቅፍ አድርጉኝ። ቅፍ አድርጋችሁ ሜርሲዬ እንወድሻለን እንዴት ነሽ በሉኝ። ያ አፍተር ወርክ ከስራ በኋላ ቸርች ኑ። ጥሌ ቸርች ኦኬ፣ ጥሌ ቸርች አይደለም ብላችኋል፣ ግን እስክለማመደው ድረስ ታገሱኝ። ኦኬ ያ ዛሬ አንድ ቲክቶከር ታቋታላችሁ። ቅርብ ጊዜ ነው መኪና የገዛችሁ ቤት የገዛችሁ እና እንደዚህ አለች። መጨረሻ ላይ ስሟን ነግራችኋለሁ። እሺ እንደዚህ አለች። ብልጥጥ እያለች ልክ ኤሌቬተር ላይ ስገባ አለች እና ምንም አይነት ሪያክሽን አላሳየው። ገባን። ብዙ ሰው ነው ያለው። ከዛ እንደዚህ የነዳጅ ሰልፍ በጣም ነው የሰለቸኝ አለች ማለት ነው። እና አጠገቧ ያለው ጓደኛዋ ሊያስቆማት ይፈልጋል። ከዛ እንደዚህ አለች። አሁንማ ገዛን እኮ ገዛን። ይሄን ያህል ጭንቅላታችሁን ነክቼዋለሁ እንዴ? እንዴት በቃ ኦ ማይ ጋድ እንዴት እንደገረመኝ ማለት። በዛ ሰዓት ምንም አይነት ሪያክሽን አላሳየሁኝም፣ ምክንያቱም ስራ ላይ ነበርኩ። ከዛ ገረመኝ። ላይ ይሄን አቃጥያቸዋለሁ ማለት ነው። እነዚህ ሏም ናት። ሏም ተንበላጣለች። ዛሬ እየተንበላጠጠች ነው ያወራችሁ።